ልማት የመብራት ምሰሶ ላይ ጉዳት ያደረሰው አሽከርካሪ 1 ሚሊዮን ብር መቅጣቱ ተነገረም። በአርዱሚያስ ስንት ይቀጡታል ወይ ራሱ ሽሏል ይባላል። ምን ከርክሚ ተብላ ሊሆን ይችላል። ተመልካቾቻችን ዛሬም ደግሞ በሌላ ቪዲዮ መጥተናል። ዛሬ ደግሞ ይዘን የመጣነው ኮሪደርን ይመለከታል። ኮሪደር ያው ለሀገራችን ግንባታ ለሀገራችን እድገት አንዱ መገለጫ ሆኖ ሲገኝ ግን የሚገራርሙ ቅጣቶች እና ያልተጠበቁ ቅጣቶች ሰው ይሄን ያክል አቅም አለው እንዴ እስኪባል ደረጃ በጣም ከባባድ የሆኑ ቅጣቶችን እያየን እንገኛለን። በአርባ ምንጭም ሆነ በተለያዩ ሀገሮች ኮሪደርን መጀመሪያ አዲስ አበባ አካባቢ ያው ዘንባባ ሊገጭ ተብሎ ፋሽን ሆኖ ነበር። አሁን ደግሞ በክፍለ ሀገርም በአርባ ምንጭም በተለያዩ አካባቢዎችም እንደዚህ አይነት ነገሮች በስፋት እየታዩ ይገኛሉ። አንድ ፖል የገጨ ተሽከርካሪው 1 ሚሊዮን እንደከፈለ መረጃዎች ያሳያሉ። እንዲሁም ደግሞ ሞተር አላግባብ ቦታ ላይ ቆሟል በሚል መቀጮ ወደ 60 ሺህ እና ከዛ በላይ ተጠይቆ በመጨረሻ ላይ በስንት ክስና በስንት በሰው ማስረጃ እንደተረፈ ያው እሱም ደግሞ የምናውቀው ነው። ቲክቶከር በፍቃዱ አማረ ነው እና ሌሎችም እንዲህ ተቀጡ አሉና በጣም አስገራሚና አስደንጋጭ የሆነ እንትን ነው ማለት ያው ኮሪደር አሰራራቸው ምናምን ደስ ይላል። ዘመናዊ ነው እውነት ለመናገር ከተሞችንም ያስውባል። ግን የተሰሩ አንዳንድ ኮሪደሮችን ካያችሁ ኖርማል ለአስፋልቱ በቃ ቅርብ እንደዚህ ተያይዞ በቃ አስፋልቱ ጋር እንዲደገፋውን የሆነ ተሽከርካሪ መክጨት ሳይሆን ደገፍ ቢል እንኳን የሚነካበት አይነት ሁኔታ ነው ያለውና ለቢዝነስ ነው እንዴ የተሰሩት ሰው ስኪል ድረስ በጣም የሚገራርሙ አሰራሮች አሉ። ደግሞ አንዳንድ ቦታ ላይ ደግሞ ያላለቁ እንትኖች አሉ መሰለኝ እንደዚህ ዜብራ አለ። ዜብራውን ስትሻገሩ የለም ቀጣይ ማለት መሻገሪያው የለም። በኖርማል ሳር ነው። ሳሩን ከረገጣችሁ 5000 ብር ቅጣት አለ። ከዛ ውጪ መሄጃ የለም እና ሰው ግራ እየተጋባ ነው ያለው። አሽከርካሪዎችም እንደዚህ ያለ እነሱ ሳያቆሙ ማን እንዳቆመ በማይታወቅ መልኩ ተሽከርካሪያቸው ተነስቶ ዜብራ ላይ የቆመ ቅጣት ላይ እየተደረጉ ይገኛሉና በጣም የሚገራርሙ ቅጣቶችን ነው እያየን ያለነውና ማለት ያው ከተማ ሲገነባ በጣም ብዙ ወጪ እንደወጣ ይታወቃል። ግን አንድ አሁን አምፖል እንትን አለ ተብሎ ማለት ተገጨ ተብሎ 1 ሚሊዮን ብር በጣም ከባድ ነው እውነት ማለት የገጨው አካል በጣም ሀብታም መሆን አለበት እንጂ ምንድነው የሚሆነው እዛው መኪናውን ሰጥቶ ሊመጣም ይችላል ማለት ነውና በጣም ከባድ ነው። ያው አሽከርካሪዎችን በዚህ አጋጣሚ በጣም መጠንቀቅ እንዳለባቸው እግረኞችም ስትሻገሩ በተገቢው ቦታ እንዲሆን እንዲሁም ደግሞ ኖርማል አሁን የኮሪደሩም ይሄ አላግባብ በጣም ወደ አስፋልቱ ጠጋ ብሎ ወደ መንገዱ ጠጋ ብሎ የተሰሩ ኮሪደሮችንም ታሳቢ ብታደርጉ ማለት ሰው አውቆ ትራፊክ አደጋ ሰው አውቆ አይደለም የሚያደርሰውና ሰው ሰራሽ ነው። እንግዲህ ንብረቶች የሰው ሰራሽ እስከሆኑ ድረስ የሆነ አደጋ ይከሰታልና ያ ማለት ደግሞ የግድ ሲገጩ አይቀጡ ማለት ሳይሆን የሆነ ባላንስ ያደረገ ቅጣት ቢሆን መልካም ነው እና በጣም ከባድ ነው። እንግዲህ አሁን ዘንባባን የገጨ 400,000 ብር 350,000 ብር እንደዚህ እየከፈሉ ያሉበትን ሁኔታ እያየን አሁን ደግሞ ወደ ክፍለ ሀገር ወጣ ስንል ደግሞ እነዚህ ፖል የገጨ እንደገና እስከ 1 ሚሊዮን በደረሰኝ ለዛውም ሄዶ የከፈሉት ደረሰኝ ሁላ ሚዲያ ላይ እየተዘገበ ይገኛልና ምን አይነት ዘመን ላይ እንደደረስን እና ለትርፍ እየተሰራ ነው እንዴ እስኪባል ደረጃ ህዝቡ መነጋገሪያ እስኪሆን ደረጃ እንትን ብሏልና ትንሽ አሳሳቢ ነው። እና እውነት ለመናገር መንግስታችን በጣም ብዙ ዋጋ ከፍሎ እየሰራ ነው። እንዲሁም ደግሞ መንግስት ብቻ ሳይሆን ለወጣቶችም ስራ በጣም በስፋት እየተከፈተ ይገኛል። የስራ በሮች ያው እነዚህን የሚሰሩት አብዛኞቹ ወጣት ናቸው። እንዲሁም ተደራጅተው የሚሰሩ አካላት ናቸው። እያስዋቡ የሚገኙት የሀገራችን ልጆች ናቸው እና በሀገራችን እውቀት በሀገራችን ሙያ እንደዚህ ከተማችን ስታሸበርቅ ማየት እጅጉን ደስ ይላል። እውነት አሁን እዚህ አዲስ አበባ ብቻ አይደለም አዲስ አበባም የወንዝ ዳርቻዎች አሉ ኮሪደር በቃ ሰው ለማሰብ በሚከብድ ደረጃ በአጭር ጊዜ ውስጥ እንደዚህ ኢትዮጵያ ትቀየራለች ብሎ ያሰበ ሰው ያለ አይመስለኝም እውነት ለመናገር እና በጣም ደስ ይላል። ግን ቅጣቱም ደግሞ
ህዝቡን ያማከለ ለህዝቡ እስከተሰራ ድረስ ህዝቡን ያማከለ ቅጣት መክፈል እስከሚችል ደረጃ ቢሆን አሪፍ ነው። እንዲሁም በዚህ አጋጣሚ ደግሞ እንደ እንትን ብጤ ደግሞ አሁን ፓትሮል አሁን ኖርማል አሁን ግለሰብ ወይ አንድ ባለሀብት ወይ አንድ አሽከርካሪ ገጭቶ ከፍሏልና ከዛ በመቀጠል ደግሞ ፓትሮል እንደገጨ መረጃዎች አሉ። እና ምንድነው የሚሆነው እንደዚህ የመንግስት ተቋማት ደግሞ እንደዚህ አይነት ነገሮችን ሲያደርጉ ምን ይሆናል? ይህንም ደግሞ ኮሜንት ላይ እስኪ እናንተ እያሳወቃችሁ የምታውቁ ሰዎች ምን እንደሚሆን እስኪ እናንተም ብታሳውቁልኝ ደስ ይለኛል። እና በጣም መነጋገሪያ የሆኑ ወሬዎች ሰሞንኛ እነዚህ ናቸው። እና እናንተም ያጋጠማችሁ ነገር ካለ እስኪ ይህንን ቪዲዮ የምታዩ ሰዎች በሙሉ እስኪ ኮሜንት ላይ እንድታሳውቁልኝ ዘንድ በትህትና እየገለጽኩ የዛሬውን በዚህ ጨርሻለሁ። ቀጣይ በሌላ ቪዲዮ እስክንመጣ ድረስ ቸር ሰንብቱ። ላለው ቻናላችን አሁንም በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ቤተሰብ የሆናችሁ ላይክ፣ ሼር እንድታደርጉ ዘንድ በትህትና ጠይቃለሁ። በቀጣይ በሌላ ቪዲዮ እስክንመጣ ድረስ ቸር ሰንብቱ። ባይ ባይ።